የሞዴል ቀነኒ አዱኛ ጉዳይ ዳግም ወደ ሚዲያ ተመልሷል። ጉዳዩ ሳይታወቅ ካሳ አንቀበልም የሟች ቀነኒ አዱኛም ቤተሰቦች እንዲሁም ወንድሟ በቅርቡ ስለ እህቷ አሟሟት አብሯቸው ሲኖር ስለገጠሙት ነገሮች ተናግሯል። የአትሌቱ አስተያየትም በርካቶችን አበሳጭቷል። ስለዚህ ጉዳይ የምናነሳው ይኖራል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ዕለታዊ ጉዳዮችን አንስተን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። ጉዳዩ ሳይታወቅ ካሳ አንቀበልም የሟች ቀነኒ አዱኛ አባት። የሞዴል ቀነኒ አዱኛ ጉዳይ በባህላዊ የገዳ ስርዓት ለመፍታት የተደረገው ጥረት ያለ ስምምነት መቋጨቱ ይታወቃል። ይህን ተከትሎ የሟች ቤተሰብ ተቃውሞ በርካቶችን ትክክል ነው ፍትህ ለቀነኒ የሚለውን ጉዳይ ዳግም አስነስቷል። ዛሬ ደግሞ በአወዛጋቢነቱ የተነሳው ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎም በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስ ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ ያዘለ መልእክት አስተላልፏል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረች ሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮ አባ ገዳዎች ጉዳዩን ሲያስረዳም የተጠቀመበት ቋንቋና መንገድ አጥብቆ ተተችቷል። ፈይሳ ሌሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ተናግሮናል። አንድ ወንድም ግን አባ ገዳዎች ፊት ቀርበህ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ባዕድ ቋንቋ አማርኛ ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባ ገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መናገር ሲገባ ሆን ብሎ በሌላ ቋንቋ መናገሩ እውነትን ለመደበቅ የተደረገ ሴራ ነው ሲል ተናግሯል። የአትሌቱ ንግግር በርካቶችን ያበሳጨ ነው። ይህንን የምጽፈው ያለው ደግሞ በበርካታ የሶሻል ሚዲያ ተጠቃሚዎች ዘንድ የሚታወቀው ፍራኦል አበሻ ነው። አንዱዓለም አንድ ግለሰብ ነው፣ ተቋም አይደለም። አንድ ግለሰብ ከህግ በላይ ማድረግ ቪዲዮ ላይ የሱ ጠበቃዎች ያስጠኑትን ያሸመደዱትን ነገር እውነት እንደሌለ እሱም ሁላችንም እናውቃለን። በቀነኒ አዱኛ ህልፈት ከዛም በፊት ብዙ ጥቃት ይደርስባት እንደነበረ ከዚህ በፊት የወጡ የፎቶ ማስረጃዎች እንዲሁም ሌሎች ነገሮች በቂ ናቸው። ትላንትና ደግሞ የቀነኒ ወንድም ሊበን የራሱን ምልከታና የተመለከተውን ተናግሯል። ሊበን እንዳለው ከሆነ ይህች ልጅ በተደጋጋሚ ድብደባ ሲፈጸምባት እንደነበረ የእሷ አጎት ያለው ይህንኑ ነው። ልጅቷ በተደጋጋሚ ስትጠቃ፣ በቦክስ ስትንረት፣ ሽጉጥ ሲተኮስባት 7 ታናሽ ወንድሟ ሊበን በቤት ውስጥ አብሯቸው ይኖር ስለነበረ ይህንኑ ሁሉ ያይ እንደነበረ ያየውን ነገር ደግሞ ትላንትና እያንዳንዱን ነገር አብራርቶ ገልጿል። ለመከላከል እሷ እንዳትጠቃ ለማድረግ ግን እድሜው ትንሽ ስለሆነ ምንም ማድረግ አልቻለም። ይህ የብሔር ጉዳይ አይደለም። ይህ የምንም ጉዳይ አይደለም፣ የሰብአዊነት ጉዳይ እንጂ። ይህ የህግ ጉዳይ ወይም ደግሞ የፍትህ ጥያቄ ጉዳይ በሴትነቷ ለተጠቃችው ቀነኒ ፍትህ የመጠየቅ ጉዳይ ነው። እንደ አንድ እናቱን በጣም የሚወድ የሴት ልጅ ጥቃት ማየት ደስ እንደማይለው እሷን እንኳን ልትመታት አይደለምና የምታሳሳ ፍጥረት ነች። ወንድ ልጅ ጥንካሬው ጉልበቱን ማሳየት ያለበት በአቅምም በምንም የማይመጣጠን ሴት ላይ ሳይሆን ሌላ ወንድ ላይ ነው። ቀነኒ ስትታይ የምታሳሳ እንኳን ለመምታት አይደለምና ጮክ ብሎ ለመናገር እንኳን እጅግ በጣም ልብ የምትበላ ልጅ ናት። ነገሩ እንዲህ ነው። ከዚህ ሁሉ ጥቃት በኋላ በቃኝ ስትለው ገፍትሮ የጣላት ምክንያቱ ነፍሷን ይማረውና ቀነኒ ከመሞቷ ባለፉት 15 ቀናት ውስጥ 3 እና 4 ጊዜ ጥቃት ደርሶባታል። ድብደባው ሲበዛባት እንለያይ ያለችው ነገር ግን በቪዲዮ ላይ የተናገረው ደግሞ በተቃራኒው ነው። እናም ለሞዴል ቀነኒ አዱኛ ህዝቡ በተደጋጋሚ ፍትህ እየጠየቀ ነው። በድንገት ህይወቷ ያለፈው ታዋቂዋ ሞዴል ቀነኒ አዱኛ የሞቷ ሁኔታ በማህበራዊ ሚዲያና ቤተሰቦቿ ዘንድ ዳግም እንዲመረመር የሚጠይቁ ድምጾች በመበረከታቸው ጉዳዩ ገርሽቷል። በዚህ አነጋጋሪ ጉዳይ ዙሪያ የወጡ ዜናዎች የቀነኒ ቤተሰቦች የልጃቸውን ሞት አስመልክቶ ቀደም ሲል ራስን ማጥፋት ነው በሚል የተሰጠውን ድምዳሜ እንደማይቀበሉ በመግለጽ ገለልተኛና ጥልቀት ያለው ምርመራ እንዲደረግ በድጋሚ ጥሪ አቅርበዋል።
በተለይ በቲክቶክ እና በፌስቡክ ላይ ስለ ሞዴሏ ሕይወትና ስለ ሞቷ ሚስጥራዊነት የሚተነትኑ ቪዲዮዎች በስፋት መሰራጨታቸው ጉዳዩ የብዙዎችን ትኩረት እንዲስብ አድርጓል። ጉዳዩ በሴቶች ላይ እንዲሁም የሚፈጸሙ ጥቃቶች የፍትህ መዘግየት በተመለከተ ሰፊ ውይይት እንዲቀሰቀስ ምክንያት ሆኗል። የሞዴል ቀነኒ አዱኛ ሞት በወቅቱ ከህንፃ ላይ ወድቃ እንደሆነ ቢነገርም እስካሁን በቤተሰቦቿና በአድናቂዎቿ ዘንድ አሳማኝ ምላሽ እንዳልተገኘና ጉዳዩ እንቆቅልሽ እንደሆነ ቆይቷል። ጽዮን ግርማ የተባለች ሌላ ሴት ደግሞ በዚህ ጉዳይ መነጋገሪያ ሆናለች። ከሞት ያመለጠችው ሌላኛዋ ቀነኒ አዱኛ ተብላለች። በተለይ ሰሞኑ የቀነኒ ወንድም ቀነኒ በስልኳ የያዘቻቸው ፎቶዎችን እያሳየ ነበር። እናም ይህን እያየን በርካቶቻችን ባትሞትና የጽዮን ታሪክ ተጋነነና ውሸት ነው ባዮች ሁሉ እነኚህም ፎቶዎች እያሳዩ እጮኛ እንዲያደረገኝ ብትል እነሱ እንደሚገሏት ነው ያየነው። ፍትህ ለቀነኒ ሲባል የሰነበተው ይኸው መንደር ጽዮን ላይ ሲሆን ፍትህ ሲንሻፈፍበት ስንሞት ነው እንደሚወዱን ያስብላል። ጽዮን ይሄ ሁሉ ነገር ባታይ ኖሮ ባትችል ኖሮ ይህን ሁሉ ባህሪ ችላ እስከ ጋብቻ እንድትዘልቅ ምን አደረጋት የሚለው ላይ ተነጋግሮ ሌላ በተመሳሳይ ህይወት እያለች የምትኖር ሴትን እንደማንቃት ሁሉም የፍርድ ጅራፉን ይዞ ተነስቷል። ግን ጽዮን ይሄ ሁሉን እያየች ናርሲሲስት ሰዎች በባህሪ የገደሉ የሚያድኑ አይነት ሰዎች ናቸው። ሁሉም ነገር በእነሱ ዘንድ የተጠና ስለሆነ የሚሆነውን የሚካሄደውን ነገር ማሳበቢያ ጊዜ አይሰጧችሁም። ሁልጊዜ ልክ ነኝና ተሳስቻለሁ በሚል ስሜት መዋዠቅ ውስጥ እንድትኖሩ ያደርጓችኋል። በአይን ላያችሁት ጥፋታችሁ እናንተን ሲወቅሱና ተጠቂ ሆነው ሲቀርቡ ብዙ ነገራቸው ይዞርባችኋል። በድለው ይቅርታ ጠያቂ ናቸው። ጽዮን ቪዲዮዎችን አይታ ካዋራቻቸው ሴቶች ጋር አውርታ መጨረሻ ላይ ግን ከሱ ጥፋት ጋር በማይገናኝ ስልኩን በመንካቷ የሞራል ተጠያቂ አድርገው ይቅርታ ያስብሏታል። በነገራችን ላይ ይሄ ጉዳይ ቀለል ያለ ሳይሆን ጥፋተኛ ሆናችሁ የምትገኙበት ነው ሳታውቁት። ሌላ ምናልባት ዋናው ጽዮን በትረካዋ በደንብ ያልነገረችን የናርሲሲስት ሰዎች ድርጊት ፍቅርን የሚገልጹበት ሁኔታ ተጣላን ነገሯ በቃ ስትሉ ህይወታቸው ካለናንተ ባዶ እንደሆነ ተናግረው እግራችሁ ስር ይወድቃሉ። ሌሎች በእናንተ እስኪፈርዱ ይጎሳቆላሉ። ይህ በፍጥነት የሚካሄድ ስለሆነ ማሰቢያ ጊዜ ሳታገኙ እንድትመለሱ ያደርጋችኋል። በዚህ ሁሉ ውስጥ ጉዳዩ እጅና እግራችሁን አስሮ ሲያስቀምጣችሁ ለመንቃት አንድም ጽዮን መሆን አለባችሁ፣ ሁለትም እንደ ጽዮን አይነት ቤተሰብ ያለው ሰው መሆን አለባችሁ። ከዚያ ውጭ ከነዚህ ሰዎች ከሞት ውጭ የሚገላግላችሁ ስለማይኖር የቀነኒን ጽዋ መጠጣት ይመጣል የሚል በርካቶች በሰሞኑ ጉዳይ መነጋገሪያ አድርገውታል።